ሁለት ጥያቄዎች ናቸው። የፕሪሚየር ሊግ ጥያቄዎችና የተጫዋቾችን ስም ባወቀ ነው። ከሁለቱ የትኛው ይሆንልህ? ፕሪሚየር ሊግ ይሆናል። ስለዚህ የፕሪሚየር ሊግ 3 ጥያቄዎችን ያዘጋጀሁት። እንግዲህ በደንብ ተዘጋጅ ለመመለስ። በ1992 ከተመሰረተ ጀምሮ ብዙ የፕሪሚየር ሊግ ዋንጫዎችን ያሸነፈው ቡድን የትኛው ነው? በጣም ቀላል ጥያቄ። ማንቸስተር ዩናይትድ። በአንድ የፕሪሚየር ሊግ ሲዝን ብዙ ጎል በማስቆጠር ሪከርድ ያለው ማን ነው? አሁኑ ነው ሃላንድ። አራራራ ናይመች። ወደ 3ኛው እንለፍ። በፕሪሚየር ሊግ ላይ ብዙ ጨዋታዎችን የተጫወተው ተጫዋች ማን ነው? ሃሪ ኬን አይደለም። እሺ ሞክር። ምርጫ ስተ አንደኛ ሪያን ጊግስ፣ ሁለተኛ ጋሪስ ባሪ፣ ሶስተኛ ፍራንክ ላምፓርድ፣ አራተኛ ጄምስ ሚለር። ሪያን ጊግስ ነው። ሶስቱንም አሸናፊ ይሆናል። ሀብታም ቤትን ታውቀዋለህ? ስለዚህ ፎሎ አድርግ እንዳትረሳ ማለት። እሺ ያ እንኳን ደስ አለህ። እሺ